صلوا على النبي የበደለህን ሰው መልካም ምንዳዎች መውሰድ ወይስ የበደለህን ሰው ይቅር ብለህ ከአላህ ግዙፍ ምንዳን መቀበል የቱ ይበልጣል? የቱ ይበልጣል? የበደለህን ሰው መልካም ምንዳዎች መውሰድ። አንድ ሰው በደለህ አውፍ አላልከው ዱንያ ላይ አኺራ ላይ ሐሰና ይወስዳል ሰውየው። ይቅር ካልከውት ምንድነው የምታገኘው አሉ ዑለማዎች። አሁን ያለ ሁለት አማራጭ ነው። የበደለህ ሰው ያማህ ሰው አኺራ ላይ ያለ ሰው አምቶኛል ሐሰናቱን ስጦኝ ልትል ነው አኺራ ላይ። ከዚህና አሉ ዑለማዎች አላህ ከሚሰጠው የቱ ይበልጣል? እንዴት ስትላቸው ፈመን ዓፋ ወአስለሐ ፈአጅሩሁ ዐለላህ ሰሉ ዐለ ነቢ። ይቅርም ያለና ያሳመረ ሰው ምንዳው በአላህ ላይ ነው። የቱ ይሻላል? ከዛ ሰውየው እስከ አላህ ይሻለናል። በዳይ የተበዳይ የሚያስረክበው መልካም ምንዳ አላህ ከሚቸረው ምንዳ የገዘፈ ነው። ላ ኢላሃ ኢላላህ አላህ ይወፍቀና። አይ አይደል የበደለህን አውፍ ስትል ከወላጅ ጋር ካልተነካካ የት እንደሚያደርስ አላህ ይታወቅ። አንድ ነጋዴ አሉ ሰሉ ዐለ ነቢ ከስር ያለቅም አለ በሐያቴ ነው። የሻም ነጋዴ ነው። በሐያቴ ከስር ያለቅም ወላጅ አክብር እምላችሁ ያው ነጋዴው ዱንያ አኺራ እንዲስተካከል ወላጅ አክብር፣ የነሱን ዱዓ ተቀበል። ከስር ያለቅም ይላል የገባሁበት ስራ። ጓደኞቹ ይሄማ ሙስተሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም። የገባሁበት ስራ አተርፋለሁ እንጂ አልከስርም ማለት እንዴት አሉ? በስ كده مرحبا نتحداك አሉ። ቻሌንጅ ነው አሉ። አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት። ኢራቅ የቴምር ሀገር ነው። ይስቁብሃል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ። ከዛ ወደ ውጭ ይሄዳል እንጂ ከውጭ አይመጣም ወደ እነሱ። እዛ ሄደህ ሽጠህ ቴምር ከተረፍክ አሉት እናምናለን ያሉት። በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው። መርሐባ ብሎ ጭኖ ሄደ አሉ። ኢራቅ ሲደርስ ሰዎችን ያያቸዋል እንዲህ ወደ ሆነ ቦታ እንዲህ ወደ ጫካ ሲገቡ ኢላ አይና አላቸው። ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ። የአንገቷ ድሮ በግመል በፈረስ የሚሄደው ንጉሱ አይሮፕላን የለም አሉ። የአንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል፣ እሷም አዝናለች። ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉ። መርሐባ አላቸው። ትንሽ ቆዩና ደግሞ ተመለሱ። ምን መለሳችሁ ሲላቸው አይ ስንቅ ልንይዝ ነው የምንገባው፣ ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት። አላህ ቴምር እኮ አለኝ አለ አላህ ሸጠላቸው አለበት አትርፎ። ከዚህ መሃል ንጉሱ ይሰማል። ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው ያስጠይቃል። አምጥታል ከየት መጣህ አለው። አንተ እኔ ከሻም ምን ልታረግ መጣህ ሲለው ቴምር ልሸጥ። አይ ያስጠይቃል። ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር እያለው ከስሬ አላቅም። እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስሬ አላቅም። እንዴት አለው ጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ። እንዴት ከስራ አታቅም ሲለው አሁን አመጣ ያው ሰሉ ዐለ ነቢ ያው ደርሱ እዚህ ጋር ነው። ከስሬ ማላቀው አለው። እኔ የቲም ሆኜ ነው ያደግኩት አለው። እናቴ ትልቅ ነበረች እድሜዋ ሲያገባት አባቴ አኺር ዑምራ ታመመች አለ እናቴ። ስኻድማት ከመሞታ በፊት ዱዓ አረገችልኝ አለ። ሰሊ ዐለ ነቢ አየና ዱዓ አላህ እንዲክፈተው የሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረህ እጅህ አፈሩን እንዲህ ብታነሳው ወርቅ ያርግልህ አለችኝ አለና እንዲህ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምንድን ነው አላህ ያሬ ምን ፈልገው አለኛ ሰሉ ዐለ ነቢ አሽፍ አየና ዱዓያው አሁን ስም አለው ሴት ልጅን ለማከራት አለው። መርሐባ ካለች ድርሃለሁ አለው። ሄዶ ነገራታ ይሄው ዛሬ ይሄን ያገለኛልሽ ሰው እናቱ ዱዓ አረገችለት ሰው እንዲህ አይነት ሰው ሙስተዒድ ነሽ ባለ ሙስተዒድ አለች። እናት ያረገችለት ዱዓ ሙሐቀቅ ሆናሉ። አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አየህ። فلهذا ለረመዳን አንዱ ቀልባችንን ማረግ ነው ከቂም ማስዛት አውፍ ብለናል ሁላችን። ሁለተኛ ተውበተ ነሱህ የሰው ሐቅም ካለብን የጎረቤት ሐቅም ካለ የማንም ሰው ሐቅ ካለብን ረመዳን ሳይደርስ ተውባ ማድረግ
ሶስተኛ ወደ ቁርአን መግባት፣ አራተኛ ወደ ተሐጁድ ሰላት መግባት። ተሐጁድ ሰላት አሁን ጀምረን እስክንሞት ላለመተው እስኪ ማን ዝግጁ ነው? ሁላችንም ዝግጁ ነን? እስክንሞት ድረስ ተሐጁድ ሰላት ላለመተው። ዑለማዎችን ለመኻደም ማን ዝግጁ ነው? ወላጆችን ለመኻደም ማን ዝግጁ ነው? በየመስጂዱ ውሃና ቴምር ረመዳን አከፋፍለን ማስፈጠር ማን ዝግጁ ነው? አላህ ይወፍቀን። አላህ በሰማነው ምን ሰራ አላህ ያድርገን። ለረመዳን ሁላችንም እንዘጋጅ አላህ ያድርገን። ይሄን መስጂድን መስጂደን ኑሩ ማይጠፋ አላህ ያርገው። በፊት የነበሩ ዑለማዎችም የነሱ በረካ እዚህ መስጂድ የሚቀር አላህ ያድርግልን። የታመሙም አሉ ዱዓ አድርጉ ብለዋል። አላህ ያሽራቸው። ኦፕሬሽን የሚያደርጋል አሉ ዱዓ አድርጉለታል። ውጭ ሀገር ላይ አሁን ጭንቅላቱ ውስጥ ደም ፈሶ አሁን እየመጣን ነገሩ። አሜሪካ ይበሉ የት ሀገር ነው? ጭንቅላቱ ላይ ትልቅ ሰው ልጅ ነው ደም ፈሶ ኦፕሬሽን እያደረገ ነው። እስኪ አልሐምዱሊላህ በሉ። እስኪ አልሐምዱሊላህ በሉ። የበረካ ሀገር አላህ ያርግልን።